እጅጉን ውድና የተከበራችሁ የእስልምና እምነት ተከታዮች በሙሉ ለ1447ኛው ረመዳን ወር እንኳን በሰላም አደረሰ። አይፈይነት ባህላዊ ሕክምና ማዕከል في كل دار فرحانين صغار وكبار صلاة يا أمة الإسلام وراتوች ሁሉ ኻሊቁ ያላቀው በውሉ ሸህር ሲያም የረህመት የምህረት ከነበር የላቀ መልካም እንሰራበት ካለን ከተቸረ ለሌለው እንሰጥበት የጤና የሰላም የፍቅር ያብሮነት ያደርግልን በአይፈይነት ባህላዊ ሕክምና ማዕከል ዳግም ለሁላችንም ረመዳን ከር مرحب بك في كل دار እነሆ ውድ ወገን መቼም አይመሞት እያልን አጥብቀን አድርገው ግና ድንገት ቢያሞት ወደ ፈይነት ባህላዊ ሕክምና ማዕከል ብቅ ሲሉ በውሉ ለውድ ጤናዎት እጅግ ትኩረት ሰጥተን ባህላዊ ሕክምናን ከሳይንሱ አጣምረን በይበልጥ በማዘም ፈውሱ የተጠና ፈዋሽ የባህል ሕክምና አገልግሎት በመስጠት ከውኑ ለረጅም ወር ታመው የከረሙ በፈይነት ታክመው ከስቃይ የዳኑ በርግጥ ብዙሃኑ እየመሰከሩልን ፈይነት ባህላዊ ሕክምና ዳግም ለሁላችንም ረመዳን ከር مرحب بك في كل አዎ ለጤናው ማለት ለጤናችን ፈይነት ባህላዊ ሕክምና ማዕከላችን ከሀገር ውስጥ ባሻገር ከውጭ ሀገር በምናስመጣቸው ፈዋሽ የባህል መድኃኒቶች በማከሙ ረገድ ልምድን ባካበቱ ጠቢባን ሐኪሞች እናም በሕክምናው ጎራ ለህሙማን ወገን እፎይታን የሚችል ሰፊ ስፍራ መርጠን ተመላላሽ ታካሚዎች ባሻገር ተኝተው ለሚታከሙና ከሩቅ አገር ለሚመጡ ታካሚዎች በቂ የተሟላ ማደሪያ ቦታ አዘጋጅተን ወንዶችን ከሴቶች በጾታ ለይተን ሸሪዓን በጠበቀ ሁኔታ ህሙማንን ልክ እንደ ቤተሰብ በመንከባከብ ገቢውን የባህል ሕክምና አገልግሎት ስንሰጥም የነበርን በመስጠት ላይም ያለ እንደ ስማችን በርግጥ ፈይነቶች ነው። አድራሻችን በማዕከላዊ ኢትዮጵያ ስልጤ ዞን ወራቤ መዲና ልዩ ስፍራው ዱና በ20 መንገድ 200 ሜትር ገባ ሲሉ ጅተራ ፊት ለፊት እንገኛለን። ስለፍቱን ፈዋሽ የባህል ሕክምና አገልግሎታችን ለበለጠ መረጃ በስልክ ቁጥራችን 0913 97 92 35 አሊያም 0923 20 68 53 ብሎም ሲደውሉ ፈይነት ባህላዊ የሕክምና ማዕከል ፈጣን ምላሽ ያገኛሉ። ረመዳን ሰላም መርሐብ ሻዕብ المسلمين رحب ፈይነት ባህላዊ ሕክምና ማዕከል مرحب بك في كل دار فرحان